የሚቀበል ኃይል ቢኖር የይቅርታ ኃይል ነው። ደክሞኛል ያለ ሰው አይቻለሁ። ሰለችቶኛል ያለ ሰው አይቻለሁ። ከብዶኛል ያለ ሰው አይቻለሁ። እግዚአብሔር አይቀበልም ያለ ሰው አይቻለሁ። ዛሬ ግን በይቅርታ ጌታ ይቀበላል። አንድ ሰው ከጋመን ነው በኢየሱስ በሉ ያለ ሰው ያስነ የይቅርታ ኃይል በሉ ዛሬ በሉ ነገም ይሰራል ከነጋ ወዲያ ያለ ሰው ያዝ ምን ነው ወደ ተከምታ ወደ አሜን ማንሳት ነው አጨብጭቡ ለጌታ ለኢየሱስ። ሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ያለውን ቃል እስኪ መጽሐፍ ቅዱስ ያዘችው ሰዎች በሙሉ አውጡ። እንዲህ የሚለውን ቃል እናገኛለን። በይቅርታ የበረከት በር ምን ይሆናል? ይከፈታል። እንዲህ ማለት አንድ ሰው ሁለት ልጆች ነበሩት። ከነርሱም ታናሹም አባቴ ወይ ከገንዘቤ የሚደርሰኝን ከፍለህ ስጠኝ አለ። ቀን በኋላ ትንሽ ልጁም ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እየባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመረ። መጨነቅ አለ ብሎ በይቅርታ የሰማይ በር የበረከት በር ይከፈታል። ብዙ ሰዎች በረከት ብለው የሚቆጥሩ ቤት መስራት እንደ በረከት አድርጎ ይቆጥራል። ሱቅ መልበስ እንደ በረከት አድርጎ ይቆጥራል። መኪና መግዛት እንደ በረከት አድርጎ ይቆጥራል።